ሰላም ሰዎች፣ እነዚህን ፈታኝ ጥያቄዎች እንመልሳለን ብላችሁ ታስባላችሁ? ምርጦች ብቻ ነው ሊመልሷቸው የሚችሉት። ምርጥ ከሆናችሁ እንግዲህ እስኪ ይታይላችሁ። ምርጥ ነን ብላችሁ ካሰባችሁ ቪዲዮውን ላይክ፣ ቻናሉን ደግሞ ሰብስክራይብ በማድረግ ጀመሩ። በሉን ጀመር። ማን ነው ድመት ያለው? ታላቅ የሆነ የምርምር ክህሎት ካላችሁ ትመልሱታላችሁ። ቁጥር 2 ላይ ያለችዋ ካላችሁ በትክክል መልሳችሁታል። ምክንያቱም የድመት መኖሪያ በቤቷ ስላለ ነው። ነገር ግን ቁጥር 1 ላይ ያለችው ልጅ ድመት ስለምትወድ የድመት ፎቶ ሰቀለች እንጂ ቤቷ ድመት እንደሚኖር አንዳች የሚያሳይ ማስረጃ የለም። ወደ ቀጣዩ እንለፍ። ከሶስቱ ሰዓሊዎች ውስጥ የፈረሱ ስዕል የማን ይመስላችኋል? አስተውላችሁ መልሱ። የፈረሱ ስዕል የሴቷ ነው ካላችሁ ልክ ብላችኋል። ግን ለምን? ልጅቷ ኤም የሚል የአንገት ሐብል አድርጋለች። የፈረሱ ስዕል ላይም እንደርሱ ያለ ምልክት አለ። ለዛ ነው። ወደ ቀጣዩ እንሂድ። ማን ነው አደገኛው ሰው? በደንብ ቀረብ ብላችሁ ካያችሁ መልሱን ታገኙታላችሁ። ቁጥር 1 ላይ ያለችዋ ሴት አደገኛ ናት። ማስረጃውም ዕቃ እያጠበሽ ግን የዕቃ ማጠቢያው የዕቃ ሳሙና ሳይሆን አደገኛ ኬሚካል ነው። ማን ነው ፈተናውን እየኮረጀ ያለው? እየኮረጁ ያሉት ሴቶች 3 እና 4 ላይ ያሉት ናቸው። ምክንያቱም በፈተናው ሰዓት ኤርፓድ አድርገዋል ሁለቱም። ማን ነው የሴትየዋን ልጅ የሰረቀው? ምርጥ ስለሆናችሁ እስኪ ይችን ሴትዮ ልጇ እንድታገኝ እርዷት። ቁጥር 2 ላይ ያለችዋ ሴት ናት የሴትየዋን ልጅ የሰረቀችው። ምክንያቱም ቦርሳዋ ውስጥ ጡጦ ይዛለች። ማን ይመስላችኋል የዚህ ምርጥ መኪና ባለቤት? የመኪናው ባለቤት ቁጥር 1 ላይ ያለው ነው ካላችሁ ልክ ብላችኋል። ማስረጃውም ኪሱ ላይ ያለው የመኪና ቁልፍ ነው። ማን ይመስላችኋል ከእስር ቤት ያመለጠው? ቁጥር 1 ላይ ያለው ሰው ነው ከእስር ያመለጠው። ምክንያቱም ራሱን ለመሸፈን ተከናንቧል። ማን ነው ቫምፓየሩ? በደንብ አስተውላችሁ ተመልከቱ። ትክክለኛ ቫምፓየር ይሄ ነው። ማስረጃውም ፀሐይ እንዳይነካው ራሱን በዣንጥላ እየከለለ በመሆኑ ነው። ይሄኛው እንዲሁ በሜካፕ ቫምፓየር ለመሆን ሞከረ እንጂ ቫምፓየር አይደለም። ምክንያቱም በእጆቹ ነጭ ሽንኩርት ይዟል። ማን ነው ገዳይ የሚመስላችሁ? ገዳዩዋ ይህች ሴት ናት። ማስረጃውም የሆነ ሰው እዚህ ኦቨን ውስጥ እንዳለ ስለምናይ ነው። ይህቺ ቲማቲም ድል ስለተረጨባት እንጂ ገዳይ ሆና አይደለም። ማን ነው ጥሩ ምግብ የሰራው? ይህች ልጅ ጥሩ ምግብ ሰርታለች። ይሄ ልጅ ግን አሳው በራሱ እየተበላሸ ነው። ሰብስክራይብ ስላደረጋችሁ እናመሰግናለን። የዛሬው ቀላል ጥያቄዎች ናቸው። በቀጣይ በከባዱ እንመጣለን። እስከዚያ ቻው።